ሊሰልል ነው። ብር በከማቸው ቆይማ ድሮኖች ቤት አቅጣጫ ቁመዋል ብሎ ይዞ ሊሰልል የገባል። ግን አብይ አሰሩ ተባለና ውሸት ነው፣ ፈቶታል። አንድ ነገር ልንገራችሁ ሚስጥር፣ የኢትዮጵያ አየር ኃይልን ምድር ጦርን ተመስገን ጥሩነህ ምክትል ሚኒስትሩ መጎብኘት አይችልም። ይህን ታውቃላችሁ? አማራ ነው መጎብኘት አይችልም። ፋክት ልንገራችሁ፣ ተመስገን ጥሩነህ እርግጠኛውን የምነግራችሁ ብዙ አማራ፣ ብዙ ኢትዮጵያዊ፣ ብዙ ኦሮሞ የማይገባውን ነገር ልንገራችሁ። ለምሳሌ የአየር ኃይልን ዋናውን ሪጅመንት አደረጃጀት ወይም ውስጡን ተመስገን ጥሩነህ ኢንሳን ራሱ ውስጡን መጎብኘት አይችልም። ምክትል ጠቅላይ ሚኒስትር እኮ ነው። አማራ ነዋ፣ አይፈቀድለትም። በትግረም በኦሮሞችም አይፈቀድም። አዶናይስ አንድ ተራ መሃይም ገብቶ ጎብኝቷል። ይሄን ስንቶቻችሁ ታውቃላችሁ? ተመስገንም ጠይቁት ጋዜጠኞች። አይቻልም። አማራ ከሆንክ ጠቅላይ ሚኒስትር እስካልሆንክ ድረስ ምክትል ነው፣ አይፈቀድልም። በጣም ይፈራሉ። አማራ ነዋ ደግሞ ተመስገን ጥሩነህ የኢትዮጵያ አየር ኃይልን መጎብኘት አይችልም። ስንቶቻችሁ ታውቃላችሁ? የደህንነት መስሪያ ቤቱ ከላይ አማራ አስመስለው ያስቀምጣሉ እንጂ የኦፕሬሽን መምሪያ ኃላፊ የሲሳይ ቶላ ይዞት የነበረውን አማራ አይዘውም። ለምን? የደህንነት መስሪያ ቤቱ ሲገል፣ ጥፍር ሲነቅል፣ ሲወጋ በኤችአይቪ ምናምን አማራን ሲያስር ሲያጠፋ እከሌ ዚህን እከሌ ይያዝ እከሌ ነጋዴ ይጥፋ እከሌ ብር አምጡ እከሌን አስገድሉት በመቄዶንያ ያስገድሉት ሲባል ያን ሁሉ የሚሰራው የሲሳይ ቶላ ዲፓርትመንት የደህንነት የኦፕሬሽን ዘርፍ ኃላፊ ይባላል። መምሪያ ኃላፊው ሲሳይ ቶላ ኦሮሞ ነው፣ ድሮም ትግሬ ነው። አማራን ከላይ ያስቀምጥልሃል። ከስር ግን ማን ነው የሚመራው ኦፕሬሽኑን? ተመስገን ጥሩነህንም አውቀው አብይ አህመድ ብቻና ሲሳይ ቶላ ብቻ ነው የሚገናኙ። ይሄን የማታውቅ ዱቄታም አማራ ገደል ግባ። አህያ የሚሉ ለዚህ ነው። ፕሮፌሰር ቀጥል። ሰላም ለሞጣዬ ወደ ሳልሳው ይመጣልና አሁን ልጁ የተናገረውን የትናንትናውን እኔ ማይቼዋለሁና በጣም ያሳዝናል። ዛሬ ግን ከሞጣ ቀራኒዮ ወደ ሳልሳው ቴድሮስ የመጣበትን ነገር እዛ ላይ ነው እንትን ምለው ማለት ነውና መግለጫ። ምክንያቱ የመንግስት ኮሚኒኬሽን ፖሊሲ መመሪያ ህጎችን አዋጅ በሚያወጣበት ጊዜ የራሱ የኮሚኒኬሽን አለው። የኤስኤ ጋር ደግሞ በምንመጣበት ጊዜ ስቴት ዲፓርትመንቱ ሴክሬታሪ ኦፍ ስቴት አለው መግለጫ ይሰጣልና ይሄን ያክል ስም አንተ በምታመጣበት ጊዜ ሞጣ ቀራኒዮ ወደ ከ800 ሺህ በላይ እና ጀስት ወደ ቢሊየን ተቆራርጦ ማለት ነው ደጋፊዎች ተከታዮች አሉ። ስምም እንግዲህ ከአገር ጫፍ እስከ ጫፍ ከሰሜን ደቡብ ከምዕራብ ምስራቅ እንትን እያለ ነውና አዝ ስፖክን ፐርሰን እንደ መግለጫ እንትን ብያለውና ከሞጣ ቀራኒዮ ወደ ሳልሳዊ ቴድሮስ ማለት ነውና እንደ ከፍተኛ አንድ የታሪክ የረጅም ጉዞ የፖለቲካ ኢኮኖሚ አንደምታና የዲጂታል ዘመናዊ ስነ ልቦና ያገናዘበ ለቴድሮስ ሳልሳዊ ለመላው ተከታዮቹ የሚቀርብ የመጨረሻ ልሂቅ ማስተርፒስ ሞጣ የሚለው የሰፈር ስም ወደ ቴድሮስ መንግስታዊና ስልጣናዊ ራዕይ ከፍ የሚያደርግ በመሆኑ የታሪክና የራዕይ አዋጅ እንደ መግቢያ አውጥቻለሁ ማለት ነውና አንደኛ የታሪክ ምህዋር ሂስቶሪካል ኦርቢት ነው። የዚህ ላይቭ ስትሪም መድረክ የታሪክ ተባባሪ ደጋፊዎች የሆናቸው የታሪክ ሳይንስ እንደሚነግረን ማንኛውም ትልቅ ለውጥ የሚጀምረው በስም ለውጥ ወይም ደግሞ በስም ቃና ሳይሆን በንቃተ ህሊና ሽግግር ነው። ዛሬ ሞጣ ቀራኒዮ የሚለው መጠሪያ ወደ ቴድሮስ ሳልሳዊ መሸጋገሩን ስናበስር ዝም ብለን ብራንድ ኔም እየቀርን ሳይሆን የኢትዮጵያን የዲጂታል የሀሳብ ዘመን ህዳሴ ሬናንሳንስ እያወጅን መሆኑን በምሁራዊ ቁርጠኝነት እንድትረዱኝ ይፈልጋለሁ። ሁለተኛ ከሞጣ ሳልሳዊ ከቁጭት ወደ ስልጣኔ ፍሮም ግሪቫንስ ቱ ሲቪላይዜሽን እንግዲህ በአካዳሚክ ትንታኔ ሞጣ ቀራኒዮ የሚለው ጉዱ ካሳን በጸጋዬ ገብረ መድኅን ተውኔት ላይ የሰው ልጅ ካለበት የጨለማና የውድቀት ቀንበር ለመለወጥ የሚያደርገውን የመጀመሪያው የአመፅ እርምጃ ነው እና አፄ ቴዎድሮስ ዳግማዊ
ገና በቆላማው በለጋነት በወጣትነቱ ካሳ ኃይሉ ተብለው ሲነሱ ሲጠሩ የነበራቸውን የማይበገር የሞጣ ቀራኒዮ መንፈስ እንግዲህ በወቅቱ ለነበረው የተበታተነው የኢትዮጵያ ስርዓት አስፈላጊ ማህበራዊ መድኃኒት ነበር አብዛኛው እንደሚያውቀው። ዛሬ ግን ያ ቁጭት የትውልድ መንፈስ ወደ ሳልሳዊ ቴዎድሮስ ተሻግሮ ይህ ማለት ትግላችን ከሜዳ ወደ አእምሯዊ ወደ እውቀት ከጥላቻ ወደ ብላ ከግርግር ወደ ስልጣኔ ተሻጋግሯል እንደማለት ነውና ዳግማዊ ቴዎድሮስ ሀገሪቱን እንግዲህ በአካል ፊዚካል ዩኒፊኬሽን ለማድረግ በጣም ደክመዋል፣ ባዝነዋል፣ ራሳቸውን አሳልፈው ሰጥተዋልና ሳልሳዊ ቴዎድሮስ ደግሞ በዲጂታሉ ዓለም የተበታተነውን የአማራ የኢትዮጵያ የገዘፈ የኢትዮጵያ ልብ በሀሳብና በእውቀት ሜንታል ዩኒፊኬሽን አንድ የማድረግ ታሪካዊ ኃላፊነት አለበት። ሶስተኛ አዲሱ መፈክር ምን መሆን አለበት ነው እና የታሪክ ስሪትነት ማረጋገጫ እና ዘ ግራንድ ሞቶ ማለት ነው። ሞቶ ምን መሆን አለበት የሚለውን እንግዲህ ታላቁ ንጉስ አፄ ቴዎድሮስ ዳግማዊ ታላቅ ነበርን ታላቅ ምን ሆናለን በማለት የናፍቆት የተስፋ ድልድይ ዘርግተው አልፈዋል። አብዛኛው ኢትዮጵያዊ እንደሚያውቀው ማለት ነው። እና እኛ ግን ያንን ተስፋ ዛሬ ላይ ቁመን በተግባር የምንተረጉምበት የታሪክ ባለቤቶች ላይ ነን። ስለዚህ የቴዎድሮስ ሳልሳዊ መፈክር ምን መሆን አለበት ነው። እዚህ ጋር እንግዲህ ከ900 በላይ ተከታታዮች አሉ። ከሳልሳዊ ከሞጣ ቀራኒዮ ወደ ሳልሳዊ ቴዎድሮስ ስትመጣ መፈክሩ ምን መሆን አለበት የሚለውን እኔ እንደ መፈክር የራሴን ያስቀምጫለሁ ከስሙ ጋር የሚሄድ ማለት ነውና ይህም ታሪክን አውቀናል ታሪክም እንሰራለን በሚሉ ሁለት ታላላቅ ሐሳቦች ላይ አለ። አንደኛ ታሪክን አውቀናል ስንል ካለፈው ስህተታችን ተምረናል፣ የታላቅነታችን ሚስጥርና የወደቅንበትን ምክንያት በሞራዊ እይታ ፈትሸናል ለማለት ነው። ሁለተኛው ደግሞ ታሪክ እንሰራለን ሲል ዛሬ ላይ ቆመን ለነገው ትውልድ የሚተርፍ በቴክኖሎጂ የላቀ በሐሳብ የረቀቀ በኢኮኖሚ የፈረጠመ አዲስ ታሪክ ለመጻፍ ቆርጠን ተነስተናል ማለት ነው። ታሪክን አውቀናል ታሪክ እንሰራለን የሚለው ሞቶ መፈክር ማለት ነው። አራተኛው ደግሞ የወደፊት ራዕይ ስትራቴጂ ቪዥን የሳልሳዊ ቴዎድሮስ ምን መሆን አለበት የሚለው እንደ አንድ የተለያዩ እንግዲህ ትምህርቶችን እንዳየ የወደፊቱን የሳልሳዊ ቴዎድሮስ የሚፈጠረውና የሚሰለፈው ትውልድ ምን መሆን አለበት ምን ነገሮችን መያዝ አለበት የሚለውን እንግዲህ በምናይበት ጊዜ አንደኛ 4:1 በእውቀቱ ያወቀ ኖሌጅ ድራይቭን የሆነ በሐሳብ የበላይነት የሚያምን ከስሜት በስሌትን የሚያስቀድም ስሜታዊነትን በመረጃና በምክንያት የሚተካ ትውልድ መሆን አለበት። ሁለተኛው ደግሞ አሳታፊና አሰባሳቢ መሆን አለበት። ኢንክሉሲቭ ሊደርሺፕ የሐሳብ ልዩነቶችን እንደ ግባት ጥንካሬ እንጂ እንደ ስጋት የማያይ። ሶስተኛ ብቁና ተወዳዳሪ ግሎባል ኮምፒተተር መሆን አለበት ማለት ነው። በዓለም አቀፍ መድረክ ላይ የኢትዮጵያ ስም በክብርና በልዕልና የሚያስጠራ መሆን ይኖርበታልና እንግዲህ በተለያዩ ሚዲያዎች ላይ መገኘት ይኖርበታል ማለት ነው። በመጨረሻም ፋይናል ዲክሌሬሽኑ እንግዲህ ስለዚህ የዚህ ላይ ተከታታዮች አድናቂዎች የተለያዩ ሁኔታዎች እንግዲህ የተበደላችሁ ሞጣ የጀመረውን የድፍረት ጉዞ በቴዎድሮስ ሳልሳዊ የራዕይ ማማ ላይ ይከበራል። እኛ የታሪክ ተመልካቾች ብቻ ሳንሆን የታሪክ መሐንዲሶች ነን። ታሪክን አውቀናል ታሪክንም እንሰራለን። እኛ ኢትዮጵያውያን በአዲስ አስተሳሰብ ባላት ልጆቿ ጥበብና ጽናት ወደ ቀደመ ታላቅነቷ ትመለሳለች ሚል እንግዲህ ከሞጣ ቀራኒዮ ወደ ሳልሳዊ ቴዎድሮስ የሄደበትን ርዕዮተ ዓለም መሰል ማለት ነውና ዲክላሬሽን እንደ ስፖክን ፐርሰን ማለት ነው እቺን አዘጋጅቻለሁ። ስለዚህ ታላቅ ነበር ታላቅም እንሆናለን ያለው ዳግማዊ ቴዎድሮስ፣ እዚህ ጋር ደግሞ ታሪክን አውቀናል ታሪክንም እንሰራለን ሚል ሞቶ ቢሆን ከስሙ ጋር አብሮ ይሄዳል የሚል ነው ዛሬ ላይ እንትን ያልኩት ማለት ነው። ቅድም የቀረበው ልጁ ያቀረበው እዛ ላይ ግን የኢትዮጵያ ሰብአዊ መብቶች አወጣዋል። እሱ ሌላ ጊዜ መጣበታለሁ ማለት ነው። ለጊዜው ግን ታንኪ በጣም ጥሩ ወንድማችን በጣም እናመሰግናለን። አዝ ስፖከን ፐርሰን በምሁራዊ ትንታኔ ወይም በምሁራዊ አንደበት የገለጸውን ሰምታችኋል። እኛም አፄ ቴዎድሮስ የለውጥ ሐዋርያ ናቸው። ኢትዮጵያን ሳይንስ መሰረት የጣሉ ኒው ፕሮስፔክቲቭ ወይም ደግሞ አዲስ አስተሳሰብን ያመጡ ከብዙ ቄሶች ከብዙ ዲያቆኖች ትርምስ ወደ ጥቂት ሰዎች ቢፒአር የመጀመሪያው ወያኔ ቢፒአር ነው የተጠቀመው
ቢዝነስ ፕሮሰሲንግ ኢንጂነሪንግ የተጠቀመው የአማራ የሲቪል ሰርቫንቶችን ለመምታት ነበር። አጼ ቴዎድሮስ ናቸው የመጀመሪያው ቢፒአር ቢዝነስ ፕሮሰሲንግ ኢንጂነሪንግ ያካሄዱ በዓለም ላይ የዛሬ 200 ዓመት የሚገርማችሁ አጼ ቴዎድሮስ ናቸው። 2 3 4 ቄስና ምናምን ይበቃል። ኦርቶዶክስ የኔ ያህል መሬት መያዝ የለባትም። ህዝቡ ወደ ቴክኖሎጂ መግባት አለበት። አዲስ አስተሳሰብ ነገስታቶች ብቻ ራሱ እየተፈሩ መቀጠል የለባቸው። ነገስታቶች ራሱ ሊተቹ ይገባል። ህዝቡ ራሱ ሊታገላቸው ይገባል። አታጋይ መሆን ነው ያለባቸው እንጂ ሌላውን ተጭነው ፊውዳሉ ነው መቀጠል የለባቸውም ያሉ አጼ ቴዎድሮስ ናቸው። ታላቅ መሪ ናቸው። ከ200 ዓመት በፊት ናቸው ተብለዋል። ስለዚህ እኛም እሳቸው መሬት ላይ ጦርና ጋሻ ብቻ አይደለም መሳሪያ ይዘው ጠመንጃ ይዘው ተዋግተዋል። በባዶ እግራቸው ኢትዮጵያን አቅንተዋል። ቤተ መንግስት እንኳን ሳይሰሩ ጉራ ሳይፈጠሩ በድንኳን እድሜያቸውን ያሳለፉ ለኢትዮጵያ ስሉ መጨረሻ እሳቸው ቢማረኩ ኦርቶዶክሶችም ሌሎችም ያው ወደ ወሎ አካባቢ የነበሩ በዚያኔ ጋሎች የሚባሉ መንገዱን ዘግተውባቸዋል። ያንን አድርገው ምንድን ነበር ያሏቸው ጋሎችን? ቢያንስ እንኳን የኢትዮጵያ ህዝብ ንጉሠ ነገሥት ነኝ፣ የሰራሁትን ታሪክ ታውቃላችሁ፣ ዓላማዬን ታውቃላችሁ፣ ቢያንስ እንኳን ተዋግቼ ልሙትበት መንገዱን ክፈቱ ሲሉ ጋሎች የሚባሉ መቅደላ ላይ የወረሩ ጋሎች መንገዱን ዘግተውባቸዋል። ረዳታቸው የሆነው የቁርጥ ቀን ወንድማቸው ወይም ደግሞ ታናሻቸው ገብርዬ ሲገደል ሽጉጣቸውን ካፎቱ አውጥተው ጠጥተውታል። ይሄ ደግሞ እንደነ አገኘው ተሻገር እንጠጣለን ሽጉጥ ብለው የደንበጫ አረቂ ሲጠጡ እንደተያዙ ሳይሆን አጼ ቴዎድሮስ ግን በቃላቸው የተገናኙ ዋናው ከበጌምድር ክፍል አካባቢ ያስተዳድሩ የነበሩ ራሳቸውን የነገስታት ዘር ሆነው ሳለ ነገስታት እንኳን ነኝ ብለው የማያምኑ የኢትዮጵያ የሥርዓት ቀያሪ እንጂ መሪ ነኝ እንኳን ብለው አያምኑ። ኢንጂነር ነኝ ነው የሚሉ መሰረት ጣይ ነኝ ብለው ነው የሚያስቡት። ለዚህ ነው 40 ይሸበራል ኢየሩሳሌም የተባለው አጼ ቴዎድሮስ እስራኤሎችን ከግብጽ ባርነት ለማውጣት አደረጉት እንቅስቃሴ ነበር። ስለዚህ ዛሬ ሞጣ ቀራኒዮ ሳልሳዊ ቴዎድሮስ ብለን ስንመጣ ወንድማችን ወይም ስፖክስፐር የተናጋሪው ቃል አቀባያችሁ እንደተናገረው እኛ ሞቶ ብለን ይዘነው የመጣ ነው ወንድማችን የገለጸው ነው። ፖስት አደርገዋለሁ፣ ሪኮርድ ተደርጓል። አመሰግናለሁ። እዚህ ውስጥ መናገር የምትፈልጉ ሳትናገሩ የቀራችሁ ደስ ይላል። በጣም እውነት ነው። አንተም የአባትህን ፈለግ ነው። የአባት ቴዎድሮስ ማለት እኮ ከበጌምድርና ከጎጃም የሚወለድ አንድ ጀግና ታጋይና የሀገር መሪ የነበር ሰው ነው። እና ቀጥልበት ሞጣዬ፣ ደስ ይላል። እውነትም ሳልሳዊ ቴዎድሮስ ነው።